አንድ የመንግስት ባለስልጣን በታማኝነት ካገለገለ ገዱ አንዳርጋቸው እንግዲህ ፓርኪንግ ሰሩ ብለ ልታሽሟጣቸው ልትሰድባቸው ሳይሆን ልታመሰግናቸው ነው የሚገባው። ሰላም ለእናንተ ይሁን። አባገዳ ልጅ ነኝ። ይሄ ከላይ የምትመለከቱት ገዱ አንዳርጋቸው ይባላል። የፕራይም ሚኒስተሩ አማካሪ የነበረ ዛሬ ግን በአገር አሜሪካ ፓርኪንግ እየሰራ ነው። ዋይ ይሄ ሰውዬ ምንም የለውም ማለት ነው። የዩናይትድ ስቴትስ 33ኛው ፕሬዝዳንት የነበሩ ሃሪ ኤስ ትሩማን የዓለምን ታሪክ የቀየሩ ታላቅ መሪ ነበሩ። ነገር ግን ስልጣን ሲለቁ አንድም ሳንቲም አልሰረቁም ነበር። መንግስትም ያኔ የጡረታ ገንዘብ አይከፍልም ነበር። ፕሬዝዳንት ትሩማን ከስልጣን ወርደው ወደ መንደራቸው ሲመለሱ ራሳቸውንና ቤተሰባቸውን ለማስተዳደር የነበራቸውን የግል መሬት በማረስ በእርሻ ስራ ላይ ተሰማርተው ነበር። የሚገርመው ነገር እኚህን ሰው ዓለም አከበራቸው። ልብ በሉ፣ ዓለም ያከበራቸው ባለጸጋ ስለሆኑ አይደለም፣ ከስልጣን በንጹህ እጃቸው በመውጣትና ስራ ባለመናቃቸው ነው። ምን ለማለት ፈልጌ መሰላችሁ? በአቶ ገዱ አንዳርጋቸው ቪዲዮ ላይ አንዶች በሁኔታውም አዝነው ጥንካሬያቸውን እያደነቁላቸው ባለ ሰዓት ሌሎች ደግሞ ሲሳለቁባቸው አይተናል። ዝቅ ብሎ በራስ ላብና በራስ እጅ መስራት ያሳፍራል እንዴ? እንደውም እኮ የሚያሳፍረው የህዝብና የሀገር ንብረት መዝረፍ፣ በሌብነት መክበር እንጂ በንጹህ እጅ ወጥቶ የትኛውንም ስራ መስራት ኩራት ነው። አንድ የመንግስት ባለስልጣን በታማኝነት ካገለገለ በኋላ ከስልጣን ሲወርድ እንደ ማንኛውም ዜጋ በራሱ ላብ መኖር መጀመሩ የሞራል የበላይነቱን እንጂ ውርደቱን አያሳይም። እናስተውል። አንድ መሪን ታላቅ የሚያደርገው ስልጣን ላይ ያለ የሰራው ታማኝነት ብቻ ሳይሆን ከስልጣን ሲወርድም እንደ ማንኛውም ሰው ዝቅ ብሎ ለመኖር ያለው የሞራል ልዕልና ነው። ምክንያቱም እውነተኛ ስኬት በስልጣን ወንበር ላይ መቆየት ሳይሆን ወንበሩን ለቆ ሲወርድ በንጹህ ህሊናና በራስ ጥረት ቀና ብሎ መራመድ መቻል ነው። ልብ በል ወንድሜ፣ ስራ ሰውን አያሳንስም፣ ሰዋዊ ማንነቱን ያሳድገዋል እንጂ። ስልጣን ወርዶ በራስ ጥረት ተራ ስራ በነፃነት እየሰሩ መኖር ኩራት ነው። ትልቅ ውርደት የሚባለው ግን በስልጣን ተገንብቶ በህዝብ ንብረት የከበሩበት የሌብነት ህይወትን ይዞ መኖር ነው። ስለዚህ ሁላችንም በሰዎች ህይወትና ስራ ላይ ከመሳለቃችን በፊት የንቃተ ህሊና ደረጃችንን እንፈትሽ። ምን የሚባል አባባል አለ መሰላችሁ? ላቡን ጠብ አድርጎ የበላ ሰው ፊቱ በኩራት ይበራል ይላል። የሰረቀ ሰው ግን በወርቅ ወንበር ላይ ቢቀመጥም በጥርጣሬ ይሸበራል ይባላል። ስለዚህ ሌብነት እንጂ ስራ አያሳፍርም። እንደው ሞራል መሆን አለብን። ብቻ ለሁላችንም ማስተዋሉን ያድለን።